ከሰራኋቸው ስራዎች የመጀመሪያው በደንብ የሚያኮራኝ ብዬ ማስበው ጀስት የእናቴ ችግር በመፍታቴ ያን ማሽን በመስራቴ በጣም ደስ ይለኛል። የተለያዩ ሙያዎች አሉኝ። የአናጺነቱ ሙያም ነበረኝ። ነገሮችን ቢውልድ ማድረግ እችላለሁ። 12ኛ ክፍል ተማሪ ነኝ። እስካሁን ወደ 12 የሚጠጉ የፈጠራ ስራዎችን ሰርቻለሁ። ቤታችንን እንጠብቃለች። ከስሟም ስንነሳ ተምበርሊን ማለት በሎካል ላንጉዌጅ በእኛ በስልጥኛ ላንጉዌጅ ለአይነት ትኖር ማለት ነው። ለምንድን ነው እንደዛ የተባለችው? ቤት ውስጥ እንደ ሽር ጉድ እያለች ቤታችንን ስለምጠብቅ ነው። አስር ልሰግድ ገባሁኝ አካባቢያችን ላይ መስጊድ ላይ ሰግጄ ስመለስ አጣሁት ያን ጫማ። እዛው ተናድጄ ምን አሰብኩኝ፣ የጫማ ጂፒኤስ ለምን አልሰራም አልኩ። ጫማው ልክ ሲጠፋ ያለበትን በስልካችን ማየት እንድንችል ያን ሲስተም ለምን ቢውልድ አላደርግም አልኩኝ። አዳዲስ ነገሮችን ለመፍጠር ለምን ውሻን የሚተካ ሮቦት አልሰራም ብዬ ተነሳሁኝ። ተስፋ መቁረጥ የሚባል ነገር መኖር የለበትም ነው። ኢንሻአላህ ደግሞ እንደ አፍሪካ ትልቁን የቴክኖሎጂ ካምፓኒ ቢውልድ ማድረግ እፈልጋለሁ። ራሴን ከውጭ ጋር ኮምፒቲት እያደረኩኝ ሀገሬን ከፍ ማድረግ እፈልጋለሁ።